ከልለኝ እኔ አልችልም ሮቄ ጥልቅ ነው የሚል የሚሰብረኝ ነው የምፈልገው የምጎዳበት ነው የምፈልገው አንተ እባክህ ከልለኝ እባክህ ተንቀሽቅሽ የምገባበት ሁሉ ወጥመድ እንዳይሆንብኝ ያዘኝ በሙሉ እየሰበረ እየጎዳኝ እንዳልኖር አልዩ እስቲ በእውነት በግላችን በእግዚአብሔር ፊት እንውደቅ የጸሎት ህይወት እግዚአብሔር ፊት መውደቅ መቻል መንበርከክ መቆየት መጸለይ ዝም ብለን ኖረው እንዳንባል እከሌን ወለደ ተብሎ እንዳንዘለል አለ እናቋርጥ እስቲ እንደዚህ አንደኛ ዜና ምዕራፍ 4 ቁጥር 9 እና 10 በጌታ በኢየሱስ ክርስቶስ ስም አነባለሁ እንደዚህ ይላል ያቤጽ ከወንድሞቹ ይልቅ የተከበረ ሰው ነበረ እናቱም በጣር የወለድኩት ስትል ስሙን ያቤጽ አለችው ያቤጽም አቤቱ እንድትባርከኝ ግዛቴንም እንድታሰፋልኝ እለምንሃለሁ እጅ ከእኔ ጋር ትሁን ከሲቃይና ከጉዳትም ጠብቀኝ በማለት ወደ እስራኤል አምላክ ጮኸ እግዚአብሔር የለመነውን ሰጠው ይሄ ብላቴና ካደገ በኋላ ትልቅ ሰው ሲሆን መጸለይ ሲያውቅ እግዚአብሔር እንዳለ ሲያውቅ አምላክ በሰማይ እንዳለ ሲያውቅ የሚለመንለት አምላክ እንዳለ ሲያውቅ ቀጥሎ ደግሞ የሚለምነው ብቻ ሳይሆን የሚመልስለት አምላክ እንዳለ ሲያውቅ በዘመኑ በእድሜው በታሪኩ መካከል ያቤጽ ጸለየ በጣም እደነቃለሁ ስለ ያቤጽ ሌላ ነገር አለመጻፉ ያስደንቀኛል ጸሎቱ ነው የተጻፈለት ጸልየው ነው የተጻፈለት ቀጥሎ ጸለየ የጸሎት ሰው ነበረ በእግዚአብሔር ፊት ቆሞ ጸለየ አማጠ ጮኸ ብቻ አይደለም መለሰለት እውነት እግዚአብሔር በጣም ብዙ ስህተትን ከታሪካችሁ ይሰርዝላችሁ በጣም የሚያደክም የሚያዝልን ነገር እግዚአብሔር ከእድሜያችሁ ላይ ይሰርዘው ያቤጽ ከወንድሞቹ መካከል የተከበረ ሰው ነበር ሲሏቸው ነገር ግን እናቱ ስትወልደው በጣር ወልጄዋለሁና ብላ ያቤጽ አለችው ይጽናናል ሰው በጣር ነው የተወለደው በምጥ መካከል ነው የወጣው ከሞት ነው ያመለጠው እሺ ምን አረገ ጸለየ እኔ ስለምን እምለምነውን አክብሬ ነው እምለምነው ተሰብሬ ነው እምለምነው ዝቅ ብዬ ነው እምለምነው ቀጥሎ ባሮች ነን እኮኛ ቁርስ በክርስቶስ ኢየሱስ በኩል ልጆች ነን ግን ባሮቹ ነን አገልጋዮቹ ነን ይሄንን ደጋግሜ ተናገረ ሰርቫንት ብቻ አይደለንም የእግዚአብሔር እኮ አገልጋይ ብቻ ሳይሆን ባሪያ ጭምር ነን ዋጋ አውጥቶ የገዛኝ ባሪያው እና ያለሱ መብላት መጠጣት አይደለም መኖር ነው ማንችለው የጌትነቱ መጠን በእኔ ህይወት ላይ መወሰን ይችላል በዚህ መጠን አክብሮ ነው እየለመነው ያለው በዚህ መጠን የሚገባውን ክብር ሰጥቶት እየለመነ ነው ለመነው እግዚአብሔርም የለመነውን ሰጠው ለመነው ብቻ ቢሆን ራሱ በቂ ነው ባይዘው እግዚአብሔርን የመለመን እድል ማግኘት ራሱ በቂ ነው ሰጠው እኮ አድቫንስ ነው እግዚአብሔር ፌቨራብል ነው አለው በቃ ሞገስ አግኝተሃል አለው ልመና ነው እሺ አለው እግዚአብሔር እሺ አለው ያቤጽ ምንም ያህል ዓመት እንደኖረ መጽሐፍ አይነግረንም በኖረበት ዘመን ሁሉ ግን የተጻፈለት አንድ ጉዳይ ይሄ ነው ለመነው እግዚአብሔርም የለመነውን ሰጠው ምንድነው የለመነው አቤቱ መባረክን ባርከኝ አልዩ እስቲ በእውነት በግላችን በእግዚአብሔር ፊት እንውደቅ የጸሎት ህይወት በእግዚአብሔር ፊት መውደቅ መቻል መንበርከክ መቆየት መጸለይ መጽሐፍ ቅዱሳችን ላይ በጣም ትልልቆቹ የምንላቸው አብርሃም ሙሴ ኤልያስ ሌሎቹ የብሉይ ኪዳን አባቶቻችን ወደ ኋላ ገባ ብላችሁ ህይወታቸውን ካያችሁ ጸልየዋል እጅግ በጣም ምርር ያለ ጸሎት ጸልየዋል በእግዚአብሔር ፊት ምርር ያለ ጸሎት እነሱና እግዚአብሔር ብቻቸው ሲመልስላቸው ህዝብ መሃል አገር መሃል አደባባይ እንዲጻፍ አድርጎ መለሰው ሲጸልዩስ እነሱና እግዚአብሔር ብቻ እንቃርገው ይዘው መሬት ይዘው ተንበርክከው መሞት ነው የለመኑት ካልመጣ በእውነት እንደዚህ ብለው ጸለዩ ይበልስ የሚቀጥለው ትውልድ ይሄን ትውልድ ሲያስብ እኛን ሲያስብ ልጆቻችን ሪፈረንስ ፖይንት ይኑራቸው እስቲ አባቴ ወደ ሕያው እግዚአብሔር ይጸልይ ነበር እና እጸልያለሁ እኔም ይበሉ እስቲ ጸሎትን አጋብተን እንሂድ አንድ የሆነ የላይፍ ፓተርን እናሳያቸው እስቲ ጸሎትን ስርዓት አርገኑ እንለፍ እስቲ ትውልድ ሁሉ እየመጣ የሚገባበት
የጥቂት ቀናትና የደቂቃ ልምምድ ሳይሆን የህይወት ስርዓት። ሳይጸልዩ መኖር የማይችሉ ለየትኛውም ነገር የሚንበረከኩ ሁሌ የሚለምኑ ለእያንዳንዷ ነገር የሚጠይቁ የሚችሉትን እግዚአብሔር ይሰራልኝ የሚሉ እማትችለውን ጥርጥር የለውም ተንበርከከ ታመጣለህ የምትችለውን እግዚአብሔር ይባርክ። ይሄ ባይዘው ግብዝነት አይደለም ትህትና ነው። እስቲ ምክንያቱም በጣም ቀላል ያልሆነ ነገር አንዱ ጸሎት ነው። ቀላል ያልሆነ አንዱ ነገር ጸሎት ነው። በመንፈስ ቅዱስ ታግዘን የምናደርገው ነገር እኮ ጸሎት ነው። እኛ ስለማንችል መንፈስ ቅዱስ እንዲያግዘን እኮ የመጣው አንዱ እኮ ጸሎት ነው። ግን መጸለይ፣ መንበርከክ፣ መቆየት፣ እናንተና እግዚአብሔር ለብቻችሁ ጊዜ መውሰድ፣ ይሄ በጣም የምናውቀው ግን ያላረግነው ነገር ይመስለኛል። ለእግዚአብሔር ጊዜ መስጠት። በሳምንት አንድ ቀን ይኑራችሁ እስኪ የምትጾሙበት የምትጸልዩበት። እየጾምኩ ነው ለማለት ሳይሆን የምትጾሙት እናንተና እግዚአብሔር የምትገናኙበት፣ በእርግጥ በእግዚአብሔር ፊት የምታቀርቡት ነገር ይዛችሁ የምትመጡበት። አምልኳችሁ፣ ምስጋናችሁ፣ ቅድም እንደሰማነው ውዳሴያችንም ሊሆን ይችላል፣ ጥያቄም ሊኖረን ይችላል። እግዚአብሔርን ስለ ምድር የምንለምነው ጉዳይ ሊሆን ይችላል፣ ስለ ቤተ ክርስቲያን፣ ስለ ግል ሕይወቴ ሊሆን ይችላል። አንድ ቀን ግን ይኑረን እኛና እግዚአብሔር በደንብ ጊዜ የምንወስድበት። እኔ እግዚአብሔር ጋር የምቀርብበት፣ እግዚአብሔር እኔ ጋር የሚመጣበት፣ የሚፈልገው ለኔ የሚነግርበት፣ ይሄንን አስተካክል የሚልበት፣ እግዚአብሔር እኔን የሚገስጽበት እድል ተንበርክኬ አነብንቤ የምነሳበት ሳይሆን የምሰማበትም በቅዱስ ቃሉ እየቆራረጠኝ እንዲገባ እድል መስጠት። እስቲ አሜን በለው። መንበርከክ፣ መቆየት። ይኸው ሰዎቹ ናቸው ሂስትሪ ሜከርስ የሆኑት በፕሬየር ነው። ከእግዚአብሔር ጋር ስቲክ ቸርች ነው ያለ ነው። ሌላ ነገር ልላችሁ አልችልም። ሌላ ነገር በጣም ብዙ የሚላችሁ ነገር አለ ደጅ። ይሄ ቤተ ክርስቲያን ነው። ከዚህ ውጪ ልነግራችሁ አልችልም። ብታደርጉት የምትድኑበት ነገር ደግሞ ይሄ ነው። አንዱ መለወጥ ያለው እዚህ ውስጥ ነው። መጸለይ፣ መንበርከክ፣ መቆየት። ይኸውልህ በጣም የምትጸልይ ከሆነ አንተ እድል አይኖርህም። እግዚአብሔር በጣም አንተ ጋር ስለሚመላለስ ክብሩ ፊት መቆየት ስለማትችል ኮንሱም ያደርጋል። ባይዘው ሙልጭ አድርጎ ይጨርሳል። አንተ አትኖርም። በጣም በእውነት ወደ እግዚአብሔር የምትጠጋ ከሆነ እሱ ባንተ ነው የሚኖረው። አንተን ይጠርግሃል፣ ያጠፋሃል። አንተን የኔ የምትለው ነገር አይተርፍልህም። ሙሉ በሙሉ ይሰባብርሃል። ሀምብል ነው የሚያደርግ ጸሎት። ጸልዮ ትዕቢተኛ ከሆነ አልጸልየም። ጸልዮ ያለኔ ካለ ሰው አልጸልየም። እግዚአብሔር ጋር አልቀረበም። እግዚአብሔር ጋር ከቀረብክ እንደ ሞተ ሰው ነው የምትሆነው። እንደማትችል ነው የምታውቀው። ለሕያውነቱ ክብር እየሰጠ ብቻ ነው የምትኖረው። እንደሱ ነው የሆኑት። ሙሴ ሀምብል መሆን ነበረበት? አልነበረበትም። ለምን? ከፓላስ ነው የመጣው፣ ከቤተ መንግስት ነው የመጣው። የፈርዖን ዙፋን ላይ መቀመጥ የለመደ ልጅ ነው። ፈርዖን የልጅ ልጄ ነህ ብሎ እግሩ ላይ አስቀምጦ እያበላ ነው ያሳደገው። ከፈርዖን እጅ ነው የሚመገበው። የልጅ ልጄ አያት ነኝ፣ ወንድ ልጅ የለኝም፣ እኔ ስሞት አንተ ነህ እዚህ ጋር የምትቀመጠው እያለ ነው ያሳደገው። ቀጣይ ፈርዖን ነው የመጣው። መንገድ ፕራይድፉል ሊያደርገው ይችላል። ትዕቢተኛ፣ ቀና የሚል አታቀኝም እኔን ከየት እንደመጣው የሚል እንደዚህ አይነት አይደንቲቲ እኮ ሊያመጣበት ይገባ ነበር። ሙሴ እኔ ውስጥ እግዚአብሔር መጣ እንደ ባሪያ እንደ ሙሴ ትሁት ምድር ላይ የለም ማለት ለምን? ተጠጋዋ እግዚአብሔር። ዘጸአት 3 ላይ ጥግት አለው። ይህንን ራእይ ልመለከታል። እግዚአብሔር መጀመሪያ ያደረገው ሰበረው። ሰውየው የቆምክበት ቦታ ቅዱስ አውልቅ ጫማ አለ። ይሄ ፈርዖን ቤት መሰለ ዘው ለምገባው አውልቅ ጫማ ነው። እየተንቀጠቀጠ አስተማረው። ሰው በጥፊ የሚገልሰው እኮ አንተ ሰው በጥፊ ለመግደል እኮ ባይዘው ልባም መሆን አይደለም ያለ ጠንካራ መሆን ሁሉ አለብህ። አንተ ሰው በጥፊ የመምታት አቅም ይኖራል፣ የመግደል አቅም ከየት ታመጣለህ? ጠንካራ ነው ማለት ነው። ፊዚካሊ ስትሮንግ። ፈርዖን ቤት የታጠቀውን እግዚአብሔር ጋር ሲመጣ አወለቃት። 40 ዓመት ዩቶር ቤት አስገብቶ ተካረገው በኋላ መመረቂያ ቴሲሱን ሲሰራ እኔ አፈ ኮልታፋ ምንም የሌለኝ እማልበቃ ለአገልግሎት ፈልጌ ነው ሲለው እኔ ለፈርዖንነት የታጨ ሰውዬ ለአገልግሎት አረኔ አለ። አረሆ አንተ ነው የት ፈርዖን ጋር አረኔ አልሄድም። እኔ ምን
ወሬ አልችልም እኮ በጥፊ የሚገል ሰውዬ ሲገለጥለት መጀመሪያ ያደረገው እግዚአብሔር ሀምብል አደረገው። ሙሴና እግዚአብሔር ካወሩ በኋላ ሙሴ ትሁት ነው፣ አትችልም በእግዚአብሔር ከቀረብክ። እስቲ አሜን በሉ። እግዚአብሔር ጋር መጠጋት የሚያስታውቀው ትህትና ይጀምራል። ባይዘው ለምን እግዚአብሔርን ሰው አይቶ ትዕቢተኛ መሆን አይችልም። አምላክ በሰማይ አለ እያልክ ነው የምትኖረው። እኔ በምድር ነው የምኖረው እና ከሁሉ ያነስኩ ነኝ። እግዚአብሔር መጀመሪያ ፊት ለፊት ሲያገኝ የሚያስተምር ሂዩሚሊቲ ነው መጀመሪያ። ለምን እሱ ክቡር ነው። ፕራይድ ፉል ከሆን ክብሩን ትጋርድበታለህ፣ ትጋጨዋለህ። ትሁቱን ከኔ ጋር እንድትኖር ይላል። ተሰበር ይላል። ተሰበር የሚል በንግግር እኮ አይደለም። ሲገለጥልህ ማን እንደሆነ ስታቅ አንተ ራሱ አትቆምም። አጥንትህ መቆም እየፈለገ ይቀልጥብሃል። መቆም ጠልተው መሰለ አንዳንዶቹ የወደቁት አይደለም። ቆሞ ማየት ፈልገው ነበር አልቻሉ። ጠንካራ ነገር ይፈሳል። ኃይለኛ ነው። ማን ይነካዋል? ይነቀነዋል ያልከው ሰው ይድቅቅ ነው የሚለው። ሲወጣ እግዚአብሔር ጋር ገብቶ ይወጣ ሲያስታውቃል። ኃጢአት ላይ ነው የሚጨክነው እንጂ አገልግሎትና የእግዚአብሔር መንግሥት በሆነ ጉዳይ ላይ በጣም ትሁት። አልቲሜትሊ የጸሎት ሞዴላችን ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ እኮ አንዳንዴ ጸልይ ነበር እንዴ? ሁሌ ነው የሚጸልየው። ሲጸልይስ እስኪነጋ ጸልየ፣ እስኪነጋ ጸልየ። ሌሊቱን ሙሉ ሲጸልይ ያደረ። ከዛ ይዟቸው ወጥቶ ለብቻው ተነጥሎ ጸልየ። ከመካከላቸው ተለይቶ ሄዶ ጸሎት ጸሎት። ክብር ለእግዚአብሔር ይሁን። ስለዚህ ካሉን ቀናቶች መካከል የተወሰነውን በእግዚአብሔር ፊት ለመቆየት ለመጸለይ በጣም እንሰዋው። ያቤት ጸልየዋል። እንድነ ጸልየው አቤቱ መባረክን ባርከኝ። ይሄ በረከት መቼስ ታውቃላችሁ አይደል? ከማቴሪያል ምናምን የዘለለ ነገር ነው እነሱ የሚጸልዩት ከአንዳንድ ሰርተው ሊያገኙ ከሚችሉት ነገርም የዘለለ መንፈሳዊ ነገርም ጭምር ነው የሚያወሩት። አሁን ኦልሬዲ እናቱ ያወጣችለት ስም አለ፣ ያቤጽ ብላ ስም አውጥታለታለች። ስለዚህ እግዚአብሔር ባርኮ ይህን ነገር ካልቀየረለት በቀር ነገር ይከተላል። ታውቃለህ፣ ስም በጣም አስቸጋሪ ነገር፣ ስም ይከተላል። እስራኤላዊ ደግሞ ታውቃለህ ስታድግ ነው የሚያወጣልህ። ያዕቆብን እኮ ሲያድግ ነው አይተው ይሄ እግር በእግር ተረከዝ ያዥ አለው። እግር በእግርም ይከታተላል እና ተረከዝ ያዥ። አንደኛው ደግሞ ያዕቆብ ሲል አታላይ ሲያድግ አይተው ስሙ ተከተለው እኮ እግዚአብሔር መጥቶ እኮ ነው የሰበረለት እስራኤል አለው። ተረከዝ ያዥ አታላይ እንደ ስሙ ያዕቆብ ነው አይደል ያለው። ኤሳው እንደ ስሙ ነው አለ። ተጣብቋል ላይ ያለው ይታቃል። ካራክተሩን ፍሬም አደረገው ስሙ እና ዴስቲኒውን ደግሞ ፍሬም እንዳያረግበት እግዚአብሔር መሃል ገባለት። ከዛሬ ጀምሮ እስራኤል ብያለሁ። የነቢያት መጽሐፍ ላይ የፈጠርኩ ያዕቆብ የሰራው እስራኤል ሆይ፣ ያኛው የተፈጠረ ነው፣ ይሄኛው የተሰራ ነው። ያንን ጨፍልቄ ነው የገነባሁት። ስለዚህ ይሄኛው ሰው ያንዱ ሪናውንስ እያደረገ ነው ያቤጽ እና ይሄ ሌብል ተደርጓል። በጣር የተወለድክ፣ በምጥ የተወለድክ፣ እናትን አሰቃይት የወጣ ሲሉት ይህንን ሌብል ኦቨርካም ማድረግ አለበት እና ባርከኝ። ጣር እየተከተለኝ ነው። እናቴ የጣር ሰው ብላኝ፣ ከሞት የተረፈ ብላኝ። ይህ ወጥመድ በወጥመድ ነኝ። ሳመልጥ ነው የማገኘው ራሴ ነው ስሾልክ ለሞት ስለምተርፈው። ለምን ከጣር የተረፍክ ነው ስሜ። ጣር አያጣኝም። አቤቱ መባረክን ባርከኝ። በጣም ምጽናናው እግዚአብሔር የለመነውን ሰጠው የሚል መጨረሻ ላይ አለ። አቤቱ መባረክን ባርከኝ ሲለው እግዚአብሔር እሺ፣ ይህን ሌብል የተደረኩበትን ነገር የምታወቅበትን ነገር ዘመኔ ላይ የተቀመጠውን ነገር እባክህ ስበርልኝ። የጣር ሰው የምጥ ሰው ህመም ስበርልኝ። እግዚአብሔር እባክህ ባርከኝ። እግዚአብሔር ባረከው። ስፒሪቹዋሊ መንፈሳዊ በሆነ ነገርም እግዚአብሔር ይህንን ሰው ባረከው። ብሉይ ኪዳን ላይ በርግጥ በጣም ብዙ ጊዜ በረከቶች የሚቆጠሩት በከብቶቻቸው ብዛት፣ በርስታቸው። ግን የዚህን ሰው ጸሎት ግን በደንብ እናንተ ጊዜ ወስዳችሁ ካነበባችሁት ከመሬት ላይ ካለው ነገር የዘለለ ነው ጸሎቱ። ከዚያ ከሚታየው መሬት ላይ ካለው ሌላውም ሰው ዝም ብሎ ከሚያግበሰብሰውና ከሚሰበሰበው የዘለለ ጸሎት ነው የሚጸልየው። አቤቱ መባረክን ባርከኝ ሲል የእግዚአብሔር እጅ በሰው ሕይወት ላይ የምታደርገውን ነገር ነው የፈለገው።
እግዚአብሔር ብቻ ሲመጣ ሊያደርግ የሚችለውን ነገር የተለመነው ወደ ጎን ሄዶ ፈልጎ የሚያገኘው አይደለም። እግዚአብሔር ለሱ ሊሰጠው የእስራኤል አምላክ ሊያደርግ የሚችለው ነገር ነው። የእግዚአብሔር እጅ ተከፍታ ወደሱ የሚወርድ ነገር ነው የፈለገው። እጅን ትከፍታለህ የሚል ቃል አንብባችኋል። ሕይወት ላለው ሁሉ ከመልካም ነገር ታጠግባለህ ተብሎለታል እግዚአብሔር። ስለዚህ አቤቱ መባረክን ባርከኝ ሲል እጅህን እባክህ ካንተ ዘንድ እፈልጋለሁ። ካንተ የሚወርድ ካንተ የሚመጣ ሰው ሊያረጋው የማይችል አንተ ብቻ የምታረጋው። በታሪካችሁ መካከል ማንነታችሁን መቀየር የሚችል ነገር ማድረግ የሚችል እግዚአብሔር ብቻ ነው። ስጋ ለባሽ ሕይወት ላይ የሆነውን ነገር አይቶ ሊያመሰግን ሊባርክ፣ በጣም ጥቂት ደግሞ ሊያግዝ ይችላል። ታሪክን የሚቀይር እግዚአብሔር ብቻ ነው። ማንነት መለወጥ የሚችል እግዚአብሔር ብቻ ነው። እግዚአብሔርን ብቻ ለምኑ፣ ሰው አትለምኑ። አሜን በሏ። እግዚአብሔርን ብቻ ከፍቅር በቀር አይኑርባችሁ። እግዚአብሔርን ብቻ አቤቱ እኔ ሰው ለምኜ ከሰጠኝ እግዚአብሔርን ለምኜ እንዴት ነው የማይሰጠኝ? ክብር ለኢየሱስ ይሁን። ስለዚህ ጥያቄው የበረከት ጥያቄ አቤቱ መባረክን ባርከኝ የሚለው የእግዚአብሔር እጅ ብቻ በሰው ሕይወት ላይ ልታደርገው የምትችለው ነገር የሚጠብቅ ከእግዚአብሔር ኤክስፔክት የሚያደርግ ሰው ከእግዚአብሔር ጠባቂ ነው። ያቤት ከእግዚአብሔር ፈላጊ ነው። ከእግዚአብሔር ብቻ ነው የሚፈልገው። በወንድሞቹ መካከል የተከበረ ነው። ከወንድሞቹ ሌላ ነገር ጠየቀ የሚል መጽሐፍ ቅዱስ የለም። እግዚአብሔርን ጠየቀ የሚለው እግዚአብሔርን ለመነ ነው። ምንድን ነው የለመነው? አቤቱ መባረክን ባርከኝ። ስለዚህ እግዚአብሔር በወንድሞቹ መካከል ባረከው። ወንድሞቹ አዩትና የተከበርክ ነህ አሉት። ሰው ሁሉ አዩና ከወንድሞቹ መካከል የተከበረ ነው። ለምን? እግዚአብሔር ባርኮታል። ሌላ ጸሎት ምን ጸልይ? ግዛቴን እንድታሰፋልኝ። ክብር ለእግዚአብሔር ይሁን። ግዛቴን እንድታሰፋልኝ። ይሄም ሰፋ ያለ ካሬ እንድሰጠኝ ነው። እንደሱ ነው ክፍሉ የሚለው አይደለም እኮ አይደል? ስፒሪቹዋል ኢንፍሉዌንስ አይደለም ይሄ? መንፈሳዊ ተጽዕኖ ስፒሪቹዋል ኢንፍሉዌንስ ነው። ስፌር ኦፍ ኢንፍሉዌንስ ነው። ተጽዕኖ የሚያደርግበትን ክልል ነው። መንፈሳዊ ነገር ነው እየለመነ ያለው። አቤቱ ግዛቴን አስፋው ሲል እያወራ ያለው ይሄ እንትን ብሎኛል ጠቦኛል እንትን ጨምርልኝ አይደለም። ኦፍ ኮርስ እግዚአብሔር እሱንም ይጨምርለታል። የአቤት ጸሎት ግን ስፒሪቹዋል ኢንፍሉዌንስ ነው። መንፈሳዊ ነገር ነው እየጠየቀ ያለው ስቲል ከእግዚአብሔር እጅ ተዋግቼ አስለቅቃለሁ አይደለም ያለው። እግዚአብሔር ሆይ ግዛቴን አስፋው። ስፌር ኦፍ ኢንፍሉዌንስ ነው። ተጽዕኖ የምታደርጉበት ክልል ነው። ክብር ለእግዚአብሔር ይሁን። በትውልዴ መካከል አንተን አሳይቼ ልለፍ ነው። በጣም ብዙ ሕዝብ ሲመለከተኝ አንተን ይመልከት። እግዚአብሔር መንፈሳዊ ተጽዕኖ ይስፋ። ሕግን ተሸክሜ ስቆም ምድሪቱ ትመለከት። ግዛቴን አስፋ። ጸሎቱ ወደ እሱ አይደለም ወደ እግዚአብሔር ነው ጸሎቱ። አሁን እግዚአብሔር ቢመልስለት ሞር የሚያተርፈው እግዚአብሔር ነው፣ ያቤጽ አይደለም። ምክንያቱም ያቤጽ እየጠየቀ ያለው መንፈሳዊ ተጽዕኖ ነው። ስለዚህ እግዚአብሔር ነው የሚገለጠው በያቤጽ ጸሎት ላይ። ክብር ለእግዚአብሔር ይሁን። አሁን እንደነዚህ አይነት ጸሎቶች የሐና አይነት ጸሎቶች አይደሉ? የሐና ጸሎት እንደሷ ብትሰጠኝ። አሁን እኮ ስጠኝ ነው፣ ብትሰጠኝ ስጠኝ ነው። ከዛ መልሼ ላንተ። አሁን እግዚአብሔር በሐና ጸሎት ለራሱ መለሰ። ለሐና መልሶላታል እኮ፣ ግን ለሐና ሰጣት። 9 ወር እንድትጸንሰው አረጋት። አቅፋ ጡት እስኪጥል ድረስ እንድትንከባከበው አረጋት። ከዛስ ወሰደ። ጸሎቱ ብዙ ያዋጣው ለእግዚአብሔር ነው። የያቤጽም ጸሎት እንደሱ ነው። ተጽዕኖዬን አስፋ፣ ግዛቴን አስፋ፣ ስፒሪቹዋሊ ኢንፍሉዌንሻል አረገኝ ሲል እሺ ሰጠው ነው የሚለው መጽሐፍ። ሰጠው እግዚአብሔር ለያቤጽ ሲሰጠው ከያቤጽ ይልቅ እግዚአብሔር ተጠቃሚ ነው። ለምሳሌ መጽሐፍ ቅዱሳችን ላይ አብርሃምን እግዚአብሔር መጣና እንደዚህ ያለው። አብርሃም አይደለም የለመነው፣ እዚህ ጋር ያቤጽ ለምኖ ነው። አብርሃምን መጣና እንደዚህ ያለው፣ ስምህን ገናና አረገዋለሁ አለው። አብርሃም ቆም የሚል አይመስላችሁ? ከከልዳም መንደር ከኡር ተጠርቼ ከአባቱ ከዛ ሰፈር ወጥቼው ስምህን ገናና አረገዋለሁ። አዎ አብርሃም 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 እንዲባል አረገዋለሁ ማለት ነው እንዴ? አይደለም። በአብርሃም በኩል የክርስቶስ ኢየሱስ በረከት ወራሽ ምናምን ይባልልሃል ነው።
እና ማን ያዋጣው? እግዚአብሔር ነው ያዋጣው። አንድ ልጅ ሰጠና በዛ በኩል መሲያኒክ ላይ እንዘረጋለሁ፣ ከዛስ ልጅን ኢየሱስን በዚህ በኩል አመጣዋለሁ፣ የዚህ ሁሉ ምሳሌና ምልክት አረጋለሁ፣ ብለርድ እያረገብን እንድታይ አረጋለሁ፣ ላይን ውስጥ ቀላቅላለሁ ነው። እግዚአብሔር ለሚሰራው ስራ ሰው አገኘው ነው። ሞር ጉዳዩ ለአብርሃም አይደለም ለእግዚአብሔር ነው። እግዚአብሔር ክብሩን መካከል ያደረገ ነገር ነው የሚሰራው። ክብሩን ትቶ እኔን አይወስድም። ክብሩን አድርጎ ነው የሚያከብረኝ። እሱ ሲከብር ትከብራላችሁ ነው የሚለው። ስትከብሩ ይከብራል አይደለም የሚለው። እግዚአብሔር ሁል ጊዜ ቅድሚያ የሚሰጠው ለክብሩ ነው፣ ለማንነቱ ቅድሚያ ይሰጣል። እሱ የማይከበርበትን ነገር አያደርግም። ያዳነን ራሱ የጸጋው ክብር እንዲመሰገን ነው። ሌላ ነገር የሚጨምርልህ አይደለም። ሳልቬሽንን ራሱ እግዚአብሔር ሲሰጠው የጸጋው ክብር እንዲመሰገን። አቤት እንደ እግዚአብሔር አዳኝ አለ። ሮጥህ አመለጥክ አይደለም የምንልህ፣ የጸጋው ክብር እንዲሁ እግዚአብሔር እሱንም አዳነው። አቤት አንተን እኮ ነው ያዳነህ። የሚመሰገነው ማነው? በአንተ ቸርች መምጣት እሱ ነው የሚመሰገነው። እንደ እግዚአብሔር አይነት ግን መሐሪ የት አለ ይባላል። አንተ እግዚአብሔር አዳኝ ከእንትን አወጣኝ ብለህ ወዲያው ከእንትን አወጣኝ ብቻ እንድትል ነው ድል የሚሰጠህ። ከዛ አንተን ዞር አድርጎ እሱ ነው ያለው። ይሄንን ነው የሚሰራው እግዚአብሔር። ክብሩ ይቀድማል። ግን እግዚአብሔር ይከብራል ማለት አንተ ትዋረዳለህ አይደለም። እሱ ሲከብር እንከብራለን። ምን ማለት? የእግዚአብሔር መክበር ክብራችን ነው። የሆነ ቦታ ያስገባሃል አይደለም እኮ መክበሩ ራሱ በአንተ ምክንያት ክብር ነው። ከእግዚአብሔር የሆነ ነገር መቀበልና መመለስ ከዛ እንውጣ ማለት ነው። መክበሩ እግዚአብሔር መክበሩ መድመቁ እግዚአብሔር አንተን መጠቀሚያ መሳሪያ አድርጎ በአንተ መታየቱ እሱ ክብር ነው። እግዚአብሔር ከብሮኛ ብንሞት ያዋጣናል። ኢየሱስ ጌታ ነው። ግዛቴን አስፋ ጸሎቱ ወደ እግዚአብሔር ነው። ወደ እግዚአብሔር ነው መልሱ። መንፈሳዊ ተጽዕኖ ነው እየለመነ ያለው። ስለዚህ እግዚአብሔር በያቤጽ በኩል እንዲገለጥ ነው ያቤጽ እየለመነ ያለው። አንተ በእኔ ተገለጥ ነው እንጂ እንትን ላይ እንትን ደርብልኝ አይደለም። በጣም ብዙ ነገር የሚያስተዳድር ሰው እኮ በጣም ስትረስፉል ነው። በጣም ስትረስፉል የሆነ ነገር በተጨመረልህ ቁጥር ብታመሰግንም አሳይመንት ነው። በጣም ትልልቅ ከኃላፊነት ጋር ነው እኮ የምትሸከመው። ያቤጽ እየለመነ ያለው እንደሱ አይነት ነገር አይደለም። እንትንም ጨምርልኝ፣ ከሰው መካከል በጣም እየተለየው አርገኝ አይደለም ልመናው። አንተ በእኔ ታይ ነው። አገሬን አስፋ፣ ግዛቴን ትልቅ አርገው ሲል ይሄ ሁሉ ያቤጽ ነው እንዲባል ሳይሆን በዛ ሁሉ ውስጥ ያለ አንተ እኔ ላይ አንተን ይመልከት ነው። ልመናው ወደ እግዚአብሔር ነው። ተብረቅረቅ በእኔ ላይ ነው። እግዚአብሔር ክብሩን በመግለጥ ግዛታችሁን ያስፋው። ራሱን ለማሳየት እግዚአብሔር ብድግ ያደርጋችሁ። በእውነት ፊቱን ብቻ ለማሳየት ድምፁን ለማሰማት እግዚአብሔር እናንተን ያክብር። ድምፁን ለማሰማት ስማችሁን የማያውቅ ሰው እናንተ ላይ የእግዚአብሔርን ክብር ይወቅ። ስሟን አላውቀውም ግን ኢየሱስን ትመስላለች ይበላችሁ እስቲ። ይሄን ያክል እኛን አጥፍቶ በእኛ ይታይ። በእውነት እማይለይህ መልክን አይቶ ላይለይህ እኮ ይችላል። እንደ ሮማዊ ወታደር ከሩቅ ሲመጣ ባይዘው እንትና ነው ማለት አትችልም፣ አትለየውም ሰውየውን። ደረቱ ላይ ያለው ጥሩር ግን ወርቃማ ስለሆነ ያብረቀርቃል፣ ከሩቅ ይታያል። አንድ ሮማዊ ወታደር እየመጣ ነው ትላለህ። ማን ነው? አልለየውትም። በምን አወቅ? ደረቱ ላይ ያለው ጥሩር ሲብረቀረቅ አታዩም? ጽድቅ አይደል እሱ? ሰውየውን ሳይለየው ማን እንደመጣ ግን ይታወቃል። በእውነት ስማችሁን የማያውቅ ሰው እናንተ ላይ ጌታን ይወቅ። ያን ያክል እንፍቀድ እስቲ። በእውነት እኛ ተደብቀን እሱ ይታይ። በእውነት እኛን ደብዘዝ አድርገን እሱ ይድመቅ። እኛ ሞተን እሱ በእኛ ሕያው ሆኖ ይታይ እና ይሄ ልመና እንደሱ አይነት ልመና ግዛቴን አስፋ ማለት ለእኔ ጨምርልኝ አይደለም፣ አንተ የምትታይበት ይብዛ ነው። ወደ እግዚአብሔር እናዞረው። ወደ እግዚአብሔር ክብር ለእግዚአብሔር ለአምላካችን ይሁን። ታውቃላችሁ አይደል? መሬት ላይ እንደማይከለክላችሁ እንኳን መሬት ላይ ሰማይ ሰጥቶን የለ ርስት ከእሱ ጋር እንድንኖር እኮ ሰው ያልሰራው ከተማ እኮ ያስገባናል። እንኳን መሬት ላይ ለዘላለም አመኘው ለሰባው ዓላማው። ለመሬት አታሙት መቼ ዘላለም ያኖረኛል ብላችሁ ቁርሴን አላበላኝም ይሄ እግዚአብሔር ግን ምን እያሰበ ነው አይባልም። ዘላለም ያኖረኛል እንደሌለ እንዴ ታዲያ ብትገለኝም ልክ ነህ እያለ ነው የምንኖረው። ክብር ለኢየሱስ ይሁን። ከዛ ቀጠለ። አንደኛው ጸሎት ምንድነው የሚለው? እጅ ከእኔ ጋር ትሁን። እጅ በእኔ ላይ ትሁን ነው የሚለው እሱኛው። እጅ ከእኔ ጋር ትሁን ምን ማለት ነው? አብሬን ስራ፣ አብሬ ልስራ። የእግዚአብሔር እጅ ለስራ ነው የሚመጣው። በተዘረጋ እጅ በጸና ክንድ አወጣዋቸው። እጁ አለ ከተባለ እግዚአብሔር እየሰራ ነው ማለት ነው።
ስለዚህ አብሬ ልስራ እባክህ። የራሴን እየሰራው እድሜ አይለቅ፣ ጉልበቴ አይድከም፣ አልውደቅ፣ አልሙት። እባክህ ያንተን ልስራ፣ አብረን ነው። የእግዚአብሔርን አብሮነት ነው የለመነው። ሰው ሁሉ ሲያገኘኝ ያንተን እየሰራው ያገኘኝ። እጅ ከኔ ጋር ትሁን፣ ድል ስጠኝ፣ ማሸነፍ ስጠኝ፣ ወደ ፉልፊልመንት አምጣኝ። ጀምሬ እኔ አልጨርሰውም። እጅ ከኔ ጋር ከሆነች ግን ያልቃል። እጅ ከኔ ጋር ትሁን። ለአባቶቻችን እግዚአብሔር የሚሰጣቸው ዋስትና በጣም ወደ አስፈሪ እንደነ ጌዲዮን አይነት በጣም ወደ አስፈሪ ነገስታት በጣም ጨካኝ ወደ ሆኑት ወደ ምድያም ሲልካቸው የሚሰጣቸው ዋስትና እኔ ካንተ ጋር ሆናለሁ። እግዚአብሔር ሆይ ምን ታረግልኛል? እኔ ካንተ ጋር ሆናለሁ። አይዞ አብሬ ነኝ። እግዚአብሔር እጁን አጠገብህ አረገ ማለት ለምልክት ነው የምትቆመው። እሱ ነው የሚሰራው። አንተ ለምልክት አለ ነው የምትባለው። መጨረሻ ላይ ሲወራስ የእግዚአብሔርና የጌዲዮን ሰይፍ ነው የሚባለው። እጅ ከኔ ጋር ትሁን፣ አብረኙን። ዞር ስል እጅህን ልየው፣ እየረዳኸኝ እንደሆነ ልወቅ። ከኔ ውጪ ያንተ እጅ እየሰራ እንዳለ ይታወቀኝ። እጅ በኔ ላይ ትውስድ። ከኔ ጥረትና ሲቃይ የዘለለ ነገር ይሰራ። አንተ ስትኖር ከባዱ ይቀላል፣ ኃይለኛው ነገር ይወድቃል፣ በጣም ጠንካራው ይደክማል። እጅ ከኔ ጋር ትሁን። ያቤት አዲስ ሰው እንዳይመስልህ። የቅዱሳት መጽሐፍት እውቀት አለ። እግዚአብሔር እጁን ልኮ ከነ ሙሴ ጋር ምን እንደሰራ ያውቃል። እጁን ልኮ ኢያሱ ጋር ምን እንደሰራ ያውቃል። ፀሐይን እያቆመን የሰራው እግዚአብሔር እጁን ሲልክ ዮርዳኖስን ቀጥ አድርጎ ህዝቡን አሳልፏል። እግዚአብሔር ነገስታትን ገሏል። እግዚአብሔር ኃይለኞቹን አሳልፈው ሰጥቷል። እግዚአብሔር እጁን ሲለምን ይሄ ሁሉ በእጄ የተሰራ ታሪክ ከኔ በፊት አለ። አዎ እኔ ራሴ ሰሰራ እንዳልገኝ ያው ታሪክ በእኔ ይቀጥል። በሙሴ የሰማሁት፣ በኢያሱ የሰማሁት፣ በመሳፍንት ዘመን በነ ጌዲዮን በነ ዮፍታሔ የሰማሁት እኔም ዘመን ላይ እሱ ይቀጥልልኝ እባክህ። እነሱ በአንተ እጅ መጥተው እኔ በራሴ ስታገል እንዳልገኝ የሚጻፍልኝ ታሪክ እጁ አብራው ነበረች ይባልልኝ። እስቲ አሜን በሏ። የእግዚአብሔር እጅ ከመጣ አንተን ዞር አድርጎ እሱ ነው የሚሰራው። እግዚአብሔር ከሰራ ደግሞ እርማት የለውም፣ ፍጹም ነው። መልሰ አታስተካክለውም። ትክክለኛ ነገር ነው የሚሰራው። የእግዚአብሔር እጅ ሲመጣ ኮሬክሽን አትለውም። እኔ እናንተ ስንሰራ ነው ሲበላሽ ሲፈርስብን ስንጠግን የምንኖረው። እግዚአብሔር ሲመጣ የማይሻሻል ነገር ነው የሚሰራው። የመጨረሻው ነው የሚያደርገው። ኤክሰለንስ በጣም የመጨረሻው እና ትውልድ ሁሉ እያየው ያመሰግናል። እጅ ከኔ ጋር ትሁን። እግዚአብሔር በእጁ ከሰራ ትክክል ነው። እስቲ አሜን በለው። ያንተና የኔ ሲሆን ነው የሚበላሽበት። የእግዚአብሔር እጁ የተለመነው ለምንድን ነው ታዲያ? እጁ ነገር ቶሎ እንዲያልቅ ብቻ እኮ አይደለም። እሱ በሚፈልገው መጠን ቀጥሎ ለጄኔሬሽን ሁሉ ምሳሌ ሆኖ እንዲሰራ እጅ። ክብር ለእግዚአብሔር ይሁን። ትውልድ ግራ አይጋባም። የእግዚአብሔር እጅ እየሰራ ከሆነ ሰው ሁሉ አይቶ ያው የእግዚአብሔር እጅ። መጽሐፍ ቅዱሳችን ላይ የእግዚአብሔር ክንድ፣ የእግዚአብሔር እጅ ተብሎ በጣም በተደጋጋሚ ተጠቅሷል። የእግዚአብሔር ክንድ መጽሐፍ ቅዱሳችን ላይ ጌታችን ኢየሱስ ክርስቶስ ሆኖ ተገልጧል አይደል? ብሉይ ኪዳን የእግዚአብሔር እጅ ተብሎ የሚጠቅሰው ብዙ ቦታ መንፈስ ቅዱስ ነው። ኢሳይያስ 53 ላይ ግን የእግዚአብሔር ክንድ ለማን ተገልጧል የሚል አንብባችሁ በኤክስቴንድድ ጋድ ኢየሱስን እኮ ነው። የእግዚአብሔር ክንድ፣ የእግዚአብሔር የማዳን ኃይል፣ የእግዚአብሔር ብርታት፣ የእግዚአብሔር ትልቅነት፣ የእግዚአብሔር ማይመረመር አሰራር ተባለ። የጌታ ኢየሱስ ክርስቶስ የመስቀል ሥራ፣ ሲቃዩ፣ ሞቱ፣ መቀበሩ፣ በጣም ያሁሉ መከራው፣ ትንሣኤው፣ እርገቱ፣ ያሁሉ ክብር የእግዚአብሔር ክንድ፣ የእግዚአብሔር እጅ ተብሏልና እጅ በእኔ ላይ እጅ ከኔ ጋር ትሆናለህ። የመጨረሻው ከሲቃይና ከጉዳት ጠብቀኝ። ዋው! በእውነት እንበላተኛችን ከሲቃይና ከጉዳት ጠብቀኝ በሉት እስቲ። ሲቃይ አይደል እንደ አንዱ መጎዳት፣ ከሲቃይ ቀጥሎ ከጉዳት ጠብቀኝ። ምን ማለት ከልለኝ። እኔ አልችልም፣ ሮጬ ጥልቅ ነው የሚል የሚሰብረኝ ነው የምፈልገው፣ እኔ የምጎዳበትን ነው የምፈልገው። አንተ እባክህ ከልለኝ።
እባክህ ተንቀሽቅዤ የምገባበት ሁሉ ወጥመድ እንዳይሆንብኝ የያዘኝ በሙሉ እየሰበረ እየጎዳኝ እንዳልኖር። አያችሁት? አይገርምም? አውት ስማርት ላረገው አይደለም ያለው፣ ጠብቀኝ ያለው። ክብር ለኢየሱስ ይሁን። እኔ ያው አውቀዋለሁ አይደለም ያለው፣ አንተ ጠብቀኝ። ለምን? ዘላለም በፊት አሁን ነዋ። ቀጥሎ የሚሆነውን ታውቃለህ፣ የምጎዳበትን ታውቃለህ። አው ጠብቀኝ እንዳልገባበት። እኔ ነገን አላውቀውም። ዛሬ የሚጠቅመኝ የመሰለኝ ነገ መሰቃያዬ ነው። ዛሬ እልል ብዬ የገባሁበት ነገ በቃ ለመውጣት ጭንቅ ነው፣ ሲቃይ ነው። እንዳልገባ ጠብቀኝ ባክ። ሲቃይና ጉዳት ከባድ ነገር ነው። በህይወት ላይ ጠባሳ ትቶ ነው የሚሄደው። የማይፋወስ ነገር የሚመስል ሆኖ ነው የሚሄደው። ባሰባችሁት ቁጥር ፍርሃት ላይ ጥሎብን ነው የሚሄደው። በእግዚአብሔር ላይ ያለን ድፍረትን ነው የሚያሳጣ። ያቤጽ እንደዚህ ብሎ ለመነ፣ ጠብቀኝ፣ ከሲቃይ ጠብቀኝ፣ ከጉዳት ጠብቀኝ። እግዚአብሔር ይጠብቃችሁ። በእውነት ከጉዳትም ከሚጎዳችሁም እግዚአብሔር ይጠብቃችሁ። ከሲቃይም ከሚያሰቃያችሁም እግዚአብሔር ይጋርዳችሁ። ከክፉ ሰዎች ከጨለማው አሰራር እግዚአብሔር ይጠብቃችሁ። ሊጎዳችሁ ከሚችል ከራሳችሁም ሐሳብ እግዚአብሔር ይጠብቃችሁ። በደጅ ካለ ከምናምን ከራስ እግዚአብሔር ከራሳችን ያድነን። በእውነት እኔ ለራሴ እኮ አላቅም። የሚጠቅም የሚመስለን የሚጣፍጥ ነገር ነው የምንወደው። ገዳይ እኮ ነው የምንወደው። ገብቶ የሚጎዳን፣ ገብቶ የሚገለን፣ ገብቶ የሚያሰቃየን አፋችን ላይ ለጊዜው የሚጣፍጥ ከላይ የተቀባባ ነገር ነው። እግዚአብሔር ውስጡን ያየዋል። ጠብቀኛለሁ። ለዛ ጠላት ደግሞ ታውቃላችሁ፣ ወጥመድ በእቅድ እንደሚሰራ ታውቃላችሁ። ወጥመድ ማለት ምን ማለት መሰል? ወጥመድ ማለት አጥማጁ የሚያውቀው ተጠማጁ አያውቀው። ተጠማጅ መንገድ መስሎ ስትል ጉድጓድ። እግዚአብሔር ጠብቀኝ ስትል ልምራህ ይልሃል። ጠብቀኝ ባይዘው ወይ ታውቃለህ፣ ራስን መጣል ነው። እግዚአብሔር ላይ ትለቅለታለህ። እምነት ነው። ጠብቀኝ ሲል እኔ በቃ ሮጣለሁ እግሬን ከልክል አይደለም፣ አንተ ላይ እወድቃለሁ፣ ወደ ወደድከው ውሰደኝ ነው በቃ። ስለዚህ አሁን የሆነ ቦታ ልትሄድ ስትል እግዚአብሔር እኔ ልምራህ ይልሃል እና በማታውቀው መንገድ ልምራህ ይልሃል። በማያውቁት መንገድ መራቸው ነው የሚለው። እኔ ልምራህ አንጣው ለምን እንዳትሞት ነው፣ ከክፉ ልጠብቅህ። እሺ እግዚአብሔር ሆይ ስትለው ና በዚህ ጋር ይልሃል። እኔ ደግሞ ከጠበኩ በምድረ በዳ ልምራህ እንዴ? ምን እበላለሁ? የመልአክ ምን እጠጣለሁ? አለት እየተከፈለልህ። እግሬ ቢያብጥስ እጠብቅልሃለሁ። ጫማ ቢያልቅብኝስ ከእግር ጋር አብሮ ያድጋል። ልብስስ ቴክስታይል ኢንዱስትሪ ምናምን የለም። አንተ በምትመራኝ ምድረ በዳ ነው የምትመራኝ። ከተማዋን ብሄድስ ልብስ ካንተ ጋር አብሮ ያድጋል። አቅርቦቱ የኔ ነው፣ እኔ ልምራህ። አንተ ከሄድክ እዛ ጋር ይገሉሃል። እኔ በዚህ ጋር ልውሰድና ላድርስህ። አይ ጠብቀኝ ማለት ምሪት አለው ውስጡ። ጠብቀኝ ትረስት አለው ውስጡ። እግዚአብሔርን ትረስት አድርገህ ሆኖ ጠብቀኝ ልትለው ዝም ብለህ ጠብቀኝ ትላለህ። ጠባቂ እኮ በጣም ከባድ እኮ ነው ታውቃለህ። ጠባቂ ከባድ እኮ አስታጥቀህ እኮ ነው የሚጠብቅህ። አስታጥቀህ እኮ ነው የሚጠብቅህ። አምናው እኮ ነው እሳት የሚተፋ መሳሪያ ላይ አድርጎ የሚጠብቅህ። ጥበቃ እምነት ነው። ጠብቀኝ ስትል ብሎ ተራራን ዞር የሚያደርግ አምላክ ነው። ኃይል አለው። ኃይሉን ላይ በክፉ ይጠቀም ይሆን ብለህ ለደቂቃ አታስብም። ኃይሉን እኔን ለማዳን ይጠቀመዋል ብለህ ነው የምታስበው። በእጁ ይመታኝ ይሆን ብለህ አታስብም። እኔን ጋዶ ጠላቴን ይመታልኛል። ትረስት ነው። እምነት አለው። ቀጥሎ ፍቅር አለው ውስጡ። ፍቅር አለው። ፍቅር ደግሞ ፍርሃትን ከውስጥ አውጥቶ ይጠላል። እውነተኛ ስትወደው ይጠለኛል ብለህ አትፈራ። አሳልፎ ይሰጠኛል ብለህ አትፈራ። ጠብቀኝ ካልከው በኋላ የሆነ ቀን ቢጠለኝስ አትልም። እስከ መጨረሻ ይጠብቀኛል። እና ትረስት ብቻ አይደለም፣ ላቭ ውስጡ አለው። ጄኒውን የሆነ ፍቅር አሳልፎ አይሰጠኝም። እና የሆነ ቀን አምልጦኝ የሆነ ነገር ብል ውጣ በቃ አይለኝም። ሰው ቢሆን ባይዘ ታውቃለህ ይመረዋል። ቢመረው እውነቱ ነው። ታዲያ ሰው መሆኑ በምን ይታይ? ካልመረረውማ እግዚአብሔር ነው ይመረዋል። ለምን አይመረውም? ከደጋገምክ ያንተን በዛ እቺ ነገር አስተካክላት እንጂ አይ ካልሆነ በቃ የሚል እግዚአብሔርስ አስተካክል ነው የሚል እንጂ ካልሆነ በቃ የለውም። ካልሆነ በቃ እግዚአብሔር ጋር የለም። አንተ ሮጠህ ትወጣለህ እንጂ አያስወጣህም። አልፈልግም በቃ እምቢ ካላልከው በቃ እምቢም ብለህ ራሱ ይለምናል። እባክህ አትሂድ፣ እኔ ነኝ የሚሻለው፣ እኔ ለራሴ አውቃለሁ። አሁንስ በቃ አታውቅም። ከዚች እስክትወጣ ነው የሚጠብቁ።
እንዳለ ከበዋል። እኔ ጋርጄ ነው አይደል መኖርህን የሚወድ ስላለ ሳይሆን እኔ ጠብቄ ነው እንጂ በፍጹም አጥምደው ነው መግደል የሚፈልጉት። እኔ ነኝ እንደዚች አድርጌ እንዲች እጄ የሚወረወር በሙሉ እኔ እጅ ላይ ያረፈ ነው ይወደቀልህ ያለው እንጂ ፍላጻው አይቆጠርም። አሁን እኛ አንዳንዴ ስንጸልይ የምታዩት ነገር አለ። ስንጸልይ ይገባችኋል። እየጸለያችሁ ያለ በጌታ በኢየሱስ ክርስቶስ ያንተን መንፈስ አየው በዚህ በኩል የሚበርም ይኸውልህ ከሚሊዮኑ አንዷን እልፍ ስትል እንድታይ አልመታህም እኮ ሲያልፍ እንድታይ ወደቀ ትላለህ። ሚሊዮኑ እኮ ወድቋል። አንተ ዝም ብለህ እንድታይ ጠላቶቻቸውን በሙሉ ጨርሶ ጥቂት አስቀራላቸው ይላል። ለምን እስቲ ምቷቸዋል። ለዛም ወድቆ እኮ ነው ሲያደርጓቸው ድሉ የጋራ ነው አለ እግዚአብሔር። በሙሉ ጨርሶላቸው እኮ ነው ትንሽ አስቀርቱ ሲያደርጉ በቃ አብረን ድሉ የእግዚአብሔር እኔ አንድ ላይ ነው። ጥበቃው እንደዚህ ነው። ይሄ ምለ እንትንም እንዳይሆን ማለት ነው። ፎር ግራንትድ ወስደው እንዴ አለመጠበቅማ አይቻልም እንዳትል ከምን እየጠበቀ እንደሆነ ስታቅ እያመሰገንክም እንድትኖር በርግጥ ክብር እየሰጠኸው እንድትኖር ስለጠባ አንተ ባትኖር ኖሮ እንድትል የተለየ ሙገሳ እኮ እየሰጠኸው አይደለም የሰራውን እየመለስክ ነው። እያደረገ እኮ ነው እግዚአብሔር። ስሙ ለዘላለም የተባረከ ይሁን። እግዚአብሔር በቋሚነት ከክፉ ይጠብቀናል። በቋሚነት ከጨለማው ከዘላለም ፍርድ ከዘላለም ሞት በቋሚነት እግዚአብሔር ለዘላለም እንዳትሰበር አድርጎ ይጠብቀሃል። ለዘላለም እንዳትጎዳ አድርጎ ይጠብቀሃል። በክርስቶስ ኢየሱስ በኩል ሊጎዱን የሚፈልጉን ለጥቂት አይደለም የሚፈልጉን እስከ መጨረሻ እንዳንነሳ አድርገው ነው ሊሰብሩን የሚፈልጉት። ስለዚህ እግዚአብሔርም ሲያድነን ለጥቂት ቀን አይደለም ያድነን ለዘላለም ነው ሊያድነን የፈለገው። ጠላቶቻችን ሊጎዱን አመጣጣቸው ባይዘዌ እስቲ ቆይ ጎንተል አድርገው ሊሂድ አይደለም ለመግደል ነው የመጡት። ስላልቻሉ ነው የሳቱ። እንዶ ስተውም አይደለም ዞር አድርጎ ነው ሽሽግ አድርጎ ነው። ስለዚህ እግዚአብሔርም ሊያድን ሲፈልግ ለዘላለም ነው ሊያድን የፈለገው። እግዚአብሔር በቋሚነት ነው መጠበቅ የፈለገው። ይህንን የሚያደርገው እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ነው። ወደ እኔ የመጡትን ለዘላለም አላወጣቸውም አለ እና ወደ እኔ ኑ አለ ኢየሱስ እና እኔ ጋር ግቡ ልጠብቃችሁ ለዘላለም። እኔ ጋር የመጣ እኔ እንትን መንጋ መካከል የተቀላቀለው ለዘላለም አይወጣም አለ። ማንም ያወጣዋል ከእጄ ማን ነው ሊፈለቅቃችሁ ይችላል? ኑ እኔ ጋር በእኔ በኩል ደጅ ከሆነ ተኩላ አለ። አይ ተሯሩጦ በግና ተኩላ ተሯሩጦ አይችሉም። በጣም ፈጣን ነው። በማጥመድስ እድሜውን ሁሉ ሲያጠምድ ነው የኖረው። በግስ በመጠመድ ነው የምትኖረው። ምንም አታቅም። እረኛዋ ስር ነው መግባት ያለባት በግ። አይ ገዳዮቻችን ናቸው በደጅ ያሉት። የዘላለም እረፍት እውነተኛ ሴኩሪቲ ለዘላለም ዋስትናችን ክርስቶስ ኢየሱስ ብቻ ነው። አይ ወደሱ ስትመጣ የፈሰሰ ደም አለ፣ ቅጥር አለ፣ አጥር አለ። የሚከተል አልፎ መግባት አይችልም። በደጅ ይቀራል። ኢየሱስ ውስጥ እንቀራለን። የዘላለም እረፍት ያለው ኢየሱስ ጋር ነው። እውነተኛ መጠበቅ ያለው ኢየሱስ ጋር ነው። እውነተኛ መዳኛ ኢየሱስ ብቻ ነው። ከጉዳት ከስብራት ዘመንን ሁሉ ካለ ጸጸት እግዚአብሔር የሚጠብቅ በልጁ በክርስቶስ ኢየሱስ በኩል ኑ ወደ ክርስቶስ፣ ኑ ወደ ክርስቶስ። ለምን እድሜን ሁሉ የቆሰልክ ለምን ትኖራለህ? ለምን ከገዳይ ጋር እየተሯሯጥክ ለምን ትኖራለህ? ለዘላለም አምልጥ፣ ለዘላለም ትረፍ። ቢፈልጉ የማያገኙ በኢየሱስ ደም ውስጥ በተሰራው የመስቀል ሥራ ውስጥ ነው። አምልጡ። ያቤጽ የለመነው ይህን ነው። ጠብቀኝ አለው። እጠብቅሃለሁ አለው እግዚአብሔር። ኦፍ ኮርስ ከአንዳንድ ነገር እግዚአብሔር ጠብቆታል። እኛ ለዘላለም የምንጠበቅ ነን። ክብር ለኢየሱስ ይሁንለት።